ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን ቆይታችኋል? ይሄ በሳምንቱ ወቅታዊ አጀንዳዎች ዙሪያ መለስ ብለን በሳምንቱ የሚዲያ ዳሰሳ የሚዲያውን ትኩረት የሳቡና ያነጋገሩ ዋና ዋና ዜናዎችና አጀንዳዎች ምን እንደነበሩ አስታውሰናችሁ ዜናውን እየነገርናችሁ በዛ ላይ ጥቂት ሐሳቦችን ለማንሳት የምንሞክርበት ፕሮግራማችን ነው። አብራችሁም ቆዩ። እኔ አብዲስ አደፋር ነኝ። እንግዲህ ከሳምንቱ ዋና ዋና ትኩረት ሳቢ ከነበሩ አጀንዳዎች ውስጥ ለመጀመሪያ ያክል ከቀናት በፊት አንድ ሪፖርት ያወጣው መረጃ ነበረ። እሱም ብዙዎችን ሲያነጋግር ቆይቷል። እሱም ምንድነው? ኢትዮጵያ በኑሮ ውድነት ከአፍሪካ ቀዳሚ ደረጃ መያዟን ያመላከተ ሪፖርት ነው። ሪፖርቱም እንደገለጸው ከሆነ ኢትዮጵያ ለመኖር እጅግ ውድ ከሆኑ የአፍሪካ ሀገሮች መካከል ቀዳሚ ደረጃን ስትይዝ ከዓለም ደግሞ 53ኛ ደረጃ ላይ መቀመጧን ነው ይሄ ሪፖርት ያመላከተው። እንግዲህ የዓለማችን ትልቁ የኑሮ ውድነት የመረጃ ቋት ነው ይህንን ያወጣው። ኢትዮጵያ አሁን ላይ እንደ ምግብ፣ እንደ ትራንስፖርት ባሉ መሰረታዊ ነገሮች ላይ ከሌሎች የአፍሪካ ሀገሮች የበለጠ ገንዘባቸውን ህዝቦች እንደሚያወጡ ሪፖርቱ ገልጿል። በኑሮ ውድነቱም ኢትዮጵያ ከዓለም 53ኛ ደረጃ ላይ የተቀመጠች ሲሆን ከአፍሪካም ደግሞ በኑሮ ውድነት አንደኛ ደረጃ ላይ መቀመጧን ገልጾ ብዙዎች ዘንድ ትኩረትን ስቦ ቆይቷል። ከቅርብ ቀናት በፊት ጠቅላይ ሚኒስቴሩ በኢቲቪ ላይ እና በፋና በመንግስታዊ የሚዲያ ገጾች ላይ በሰጡት ቃለ መጠይቅ ላይ አንድ ነገርን ከኑሮ ውድነት ጋር ተያይዞ ያነሱት ነገር ነበር። እሱም የኢትዮጵያ እድገት የኢኮኖሚ እድገት ሚራክል በሚባል ደረጃ ተአምር በሚባል ደረጃ እያደገና ለመተንበይ እንኳን በሚያስቸግር ደረጃ በሚያስገርም መልኩ የኑሮ መሻሻል የኢኮኖሚ እድገትን እያስመዘገበች እንደሆነ ሲነግሩን የነበረ ቢሆንም ግን ዓለም አቀፍ ሪፖርቶች የሚገልጹትና የጥናት መረጃዎች የሚያሳዩት ግን ኢትዮጵያ በኑሮ ውድነት ከአፍሪካ አንደኛ ደረጃን መያዟን ነው። ይሄ ሪፖርት የሚያስፈልገው ነገር ሳይሆን ከቅርብ ጊዜያት በፊት የተለያዩ የመንግስት ሰራተኞች እንደ ዶክተሮች ያሉ ሰላማዊ ሰልፍ የስራ አድማን እስከመምታት ድረስ ከፍተኛ ውዝግብ ተፈጥሮ እንደነበረ ይታወሳል። የደሞዝ ጭማሪን በመጠየቅ ዙሪያ ዶክተሮች ራሳቸውን ለማስተዳደር የቤት ኪራይ ለመክፈል እንኳን ያልቻሉበት ደረጃ እንደደረሱ የተማሩ ሰዎች እንኳን ሰርቫይቭ ማድረግ የተቸገሩበት ሁኔታ እንዳለ ግልጽ በሆነ መልኩ ስናይ የነበረ ቢሆንም ግን ከመንግስት አካላት ከባለስልጣናት በኩል የሚሰማው ግን በተቃራኒው ኢትዮጵያ ኢኮኖሚዋ በከፍተኛ ሁኔታ እድገትን እያሳየ እንደሆነ ነው። እናም የተለያዩ አካላት ይህንን እየተቃወሙ መንግስት ለኑሮ ውድነቱ መፍትሄ ያበጅ፣ አላስፈላጊ መሰረተ ልማቶች ላይ ገንዘብን ከማፍሰስ ይልቅ ቅድሚያ ለሀገሩ ዜጎች የደሞዝ ጭማሪንና የተለያዩ የኑሮ ማሻሻልን የስራ እድል መፍጠርን ይክፈትና የተበለሻሸውን የኑሮ ውድነት ያረጋጋው የሚል ተቃውሞዎች ሲሰሙ ነበረ። በየቀኑ የነዳጅ ጭማሪዎች፣ የቤት ኪራይ ጭማሪዎች፣ የተለያዩ ሸቀጣሸቀጥ ጭማሪዎችና መሰል ነገሮች አገሪቷ ላይ የሚስተዋሉና ከቀን ቀን የምንሰማቸው ነገሮች ናቸው። እንግዲህ አሁን ላይ በዚህ መልኩ በግልጽ የኑሮ ውድነቱ ከዓለም 53ኛ ከአፍሪካ አንደኛ ደረጃ ላይ ደርሳለች። ከጎረቤት ሀገራት በተለየ መልኩ ለትራንስፖርትና ለምግብ ሸቀጣሸቀጦች እጅግ ውድ የሆነን ገንዘብ ከሚያወጡ ህዝቦች ውስጥ ቁጥር 1 ላይ ተገኝታለች ኢትዮጵያ። እንግዲህ እጅግ የሚያስገርም መረጃ ነው። ወደ ሁለተኛው ትኩረት ከሳቡ አጀንዳዎች ውስጥ ስናይ በሁለተኛ ደረጃ ላይ የምናገኘው አሜሪካ አዲስ በያዘችው የትራምፕ ፖሊሲ ላይ የስደተኞች ፖሊሲ ላይ እየወሰደች ያለችው አቋም የብዙዎችን ፕላን የብዙዎችን የእቅድ እንዲሁም የትምህርት የመኖር እንዲሁም ከሀገር ተሸጋግሮ
የመስራትን እድል በከፍተኛ ሁኔታ ያናጋ እንደሆነ ይታወሳል። ስደተኞችን ከሀገር እስከመመለስ በደረሰ መልኩ ጠንከር ያለ አቋም ይዘው ዶናልድ ትራምፕ ታይተዋል። በተለይ ከሰሞኑ በወጣው ዜና ደግሞ አሜሪካ ኢትዮጵያን ጨምሮ በ36 ዜጎች ላይ አገራት ላይ የጉዞ እገዳን ልትጥል እንደሆነ ነው መረጃዎች የተሰሙት። የትራምፕ አስተዳደር ኢትዮጵያን፣ ግብፅንና ናይጄሪያን ጨምሮ 36 አገራት ዜጎች ወደ አሜሪካ እንዳይገቡ ለማገድ ሀሳብ እንዳለው ሮይተርስ እና ዋሽንግተን ፖስት የተመለከቱት የሀገሪቱ የውጭ ጉዳይ መስሪያ ቤት ውስጣዊ ሰነድ ማመላከቱን ሪፖርቶች አሳውቀዋል። በውጭ ጉዳይ ሚኒስቴር ማርኮ ሩቢዮ የተፈረመው ለዲፕሎማቶች የተዘጋጀው ሰነድ ላይ በቀጣይ ዜጎቻቸው ላይ እገዳ ሊጣልባቸው የታሰቡ 36 ሀገራት ዝርዝር የሰፈረ ሲሆን ሀገራቱ ከእገዳ ለመውጣት ማከናወን የሚጠበቅባቸው ማስተካከያዎችም ተካተዋል ይላል ይሄ ሪፖርት። እንግዲህ ከጥቂት ቀናት በፊት 12 ሀገራት ወደ አሜሪካ ምንም አይነት ጉዞን እንዳያደርጉ የ12 ሀገራት ዜጎች ኤርትራን ጨምሮ ታግደው ነበረ። አሁን ደግሞ በተጨማሪ 36 ሀገራት ሊታገዱ እንደሆነ የተሰማው። ከነዛም ውስጥ ኢትዮጵያ አንዷ እንደሆነች ነው የሚያሳየው። ይህንን እንግዲህ ከዚህ እገዳ ለመውጣት መውሰድ ያለባቸው ውሳኔዎች ወይም ደግሞ ማስተካከል ያለባቸው ቅድመ ሁኔታዎችም ተቀምጠዋል። በግልጽ ባይነገሩም ግን እነዚህ ቅድመ ሁኔታዎች ጥብቅ የሆነ የአይደንቲቲ ካርዶች፣ እነዚህ የፓስፖርትና የመታወቂያዎችም በፌክ መልኩ እየተሰሩ የተለያዩ ማጭበርበሮችና ለስደት የሚያመቹ ሁኔታዎች እንዳይፈጠሩ የሚያደርጉ ስትሪክት የሆነ ቁጥጥር በዛ ላይ ማድረግን ቅድሚያ እንደሚሰጡ ነው የተነገረው። ከዚህም በተጨማሪ ደግሞ የስደተኞችን ከሀገሪቱ ከአሜሪካ ወደ ኢትዮጵያ ይሁን ወደ እነዚህ 36 ሀገራት ህገወጥ ተብለው የተወሰኑ ስደተኞች ሲመለሱ እነዚህ ሀገራት ለመቀበል ፈቃደኛ መሆን እንዳለባቸው ነው የተሰማው። በተጨማሪም ደግሞ አንታይሴሜቲክ የሆኑ እስራኤልና አሜሪካን ጠል የሆኑ ተቃውሞችና እንደዚህ አይነት እንቅስቃሴዎችን ለማስቆም ቁርጠኛ የሆነ ውሳኔ መወሰንና እንደዚህ አይነት ነገሮች ጋር ከአሜሪካና ከእስራኤል ጎን ለመቆም አቋም ማሳየት እንዳለባቸው ነው የተነገረው። እነዚህና መሰል ሌሎችም ቅድመ ሁኔታዎችን ካሟሉ ከእገዳው ሊወጡ እንደሚችሉ ነው የተነገረው። እነዚህ ማሟላት ካልተቻለ ግን ማንኛውም ኢትዮጵያዊም ሆነ እነዚህ 36 ሀገራት ግብፅን ጨምሮ ወደ አሜሪካ በትራምፕ አስተዳደር ዘመን ምንም አይነት ጉዞን ማድረግ እንደማይችሉ ነው እንግዲህ ይሄ መረጃ ያሳየው። ሰነዱ ዜጎቻቸው ወደ አሜሪካ እንዳይገቡ ሙሉ ወይም በከፊል እገዳ የሚጥልባቸው አገራትን በመለየት ያሉባቸውን ችግሮች በማስቀመጥ ይህ እገዳ ተግባራዊ ከመሆኑ በፊት አገራቱ የሚጠበቅባቸውን መመዘኛዎችና ማስተካከያዎች እንዲያደርጉ የ2 ወራት ጊዜ እንደሚሰጣቸው ነው የተጠቀሰው። ባለፈው ሳምንት ማብቂያ ላይ ለሚመለከታቸው ዲፕሎማቶች የተሰራጨው የውጭ ጉዳይ ሚኒስቴር መስሪያ ቤቱ ያወጣው ሰነድ መመዘኛዎቹና ግዴታዎቹ በ60 ቀናት ውስጥ ያልኳቸው እነዚህ ያስቀምጥኳቸው በምሳሌነት በ60 ቀናት ውስጥ ማስተካከል ካልተቻለ እገዳ ሊጣልባቸው እንደሚችል ነው ሮይተርስ አይቻለሁ ያለው ሰነድ ያመለከተው። ባለፈው ግንቦት ወር መጨረሻ ላይ ኤርትራ፣ ሱዳንና ሶማሊያን ጨምሮ 7 የአፍሪካ አገራት ባሉባቸው 12 አገራት ላይ ፕሬዚዳንት ትራምፕ የሀገራቸውና የህዝባቸውን ደህንነት ለመጠበቅ በሚል ትዕዛዝ ፈርመው ተግባራዊ መሆኑ ይታወሳል ይላል ይሄ የቢቢሲ ሪፖርት። እንግዲህ ትራምፕ በጣም ቁርጠኛ የሆነን አቋም ይዘው እየሰሩበት ይገኛሉ። መጀመሪያ ሰሞን ለምርጫ ቅስቀሳ ቢሆን ነው እንጂ በዚህ እንዳሉት መሬት ላይ የወረደ ስራ መስራትን ያስቸግራቸዋል የሚል ግምት የነበረ ቢሆንም ግን በከፍተኛ ሁኔታ ትኩረት ሰጥተውበት እየሰሩበት ያለ ነገር ነው ይሄ ስደተኞችን ጉዳይ። በተለይም ደግሞ ዲፖርት የማድረግ ህገወጥ ያሏቸውን ስደተኞች ከአሜሪካ የማባረር ስራ ላይ አተኩረው እየሰሩ ይገኛሉ። ከዚህ ጋር ተያይዞ ባሳለፍነው ሳምንት በፊት በነበሩ ቀናቶች የተለያዩ የአሜሪካ ግዛቶች ውስጥ ከፍተኛ የሆነ ተቃውሞ ሲደረግ ነበረ። እነዚህን ዲፖርት የሚያደርጉ ተቋማትን ተቃውሞ ከፍተኛ የሆነ የተቃውሞ እንቅስቃሴ ሲደረግ ነበር። ትራምፕ ግን ምንም ወደ ኋላ አይመልሰኝም
በሚል እነዚህን ህገወጥ ያሏቸውን ስደተኞች ከሀገራቸው አባረው ለማስወጣት ከፍተኛ ስራን እየሰሩ እንዲሁም ከውጪ ወደ ሀገራቸው የሚገቡ ዜጎች ላይ ከፍተኛ የሆነን ቁጥጥር እያደረጉ የውጭ ሀገር ተማሪዎች ራሱ ወደ ሀገራቸው የሚገቡበትን መንገድ እያጠበቡ ሃርቫርድ ዩኒቨርሲቲ የሚቀበላቸውን የተለያዩ የውጭ ተማሪዎችን ኢንተርናሽናል ስቱደንቶችን ሁላ እስከማገድ ደረጃ የደረሰን ቁርጠኛ አቋም ወስደው እየሰሩ ይገኛሉ። ይህ እንግዲህ ከፍተኛ ተቃውሞን እያስነሳባቸው ይገኛል በዓለም አቀፍ ደረጃ። ነገር ግን ትራምፕ በዚህ ጉዳይ ላይ የጸና አቋም ያላቸው ይመስላሉ። ሌላው እንግዲህ ከዚህ ጋር ተያይዞ በሶስተኛ ደረጃ የምናየው አነጋጋሪ የሆነ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያና ግብጽ በታላቁ ህዳሴ ግድብ ምክንያት የነበራቸውን ግጭት በማስቆም ሰላም አምጥቻለሁ ሲሉ ተናግረዋል። ከዚህ ጋር ተያይዞ ደግሞ በተጨማሪ በወጣ መረጃ ዶናልድ ትራምፕ ባወጡት አንድ ጽሁፍ ላይ ኢትዮጵያ ለህዳሴው ግድብ ያወጣችውን ገንዘብ በአሜሪካ ድጋፍ በአሜሪካ ትብብር እየተገነባ ያለ የህዳሴ ግድብ እንደሆነ ፍንጭን ሰጥተዋል። እንግዲህ የህዳሴ ግድብ ከማንም ድጋፍ በጸዳ መልኩ በኢትዮጵያውያን ትብብር በቦንድ ግዢና በተለያዩ መልኮች እየተገነባ እንዳለን የምናውቀው ነገር ቢሆንም ግን ዶናልድ ትራምፕ አዲስ መረጃን ይዘው ብቅ ብለው በአሜሪካ እርዳታ ሰጪነት አጋዥነት እየተገነባ ያለ የህዳሴ ግድብ እንደሆነም ተናግረዋል። እንግዲህ ከዚህ ጋር ተያይዞ ባነሱት መረጃ ላይ ከሚድል ኢስቱ ጦርነት ጋር አያይዘው ነው ያነሱት። ፕሬዚዳንቱ እንዳሉት ከሆነ ሌላኛው ኬዝ ያሉት ሲጠቅሱት ኢትዮጵያና ግብጽን ጉዳይ ነው። ሁለቱ ሀገራት በግዙፉ ግድብ ምክንያት ግጭት ውስጥ እንደነበሩ በመልእክታቸው አስፍረው ግድቡ በአስገራሚው የናይል ወንዝ ላይ ተጽዕኖ ያለው እንደሆነም ጠቅሰው በሁለቱ ሀገራት መካከል ሰላም አለ፣ በእኔ ጣልቃ ገብነት ምክንያት ቢያንስ አሁን ላይ ሰላም መምጣት ችሏል፣ እናም እንዲህ ሆኖ ይቆያል ሲሉም በትሩዝ ማህበራዊ ሚዲያ ገጻቸው ላይ ጽፈዋል። እንደዚህ ሁሉ በእስራኤልና በኢራን መካከል በቅርብ ሰላም እንደሚፈጠር በማመልከት አሁን በርካታ ጥሪዎችና ስብሰባዎች እየተካሄዱ ነው ብለዋል። ብዙ ነገር አከናውኛለሁ፣ ለየትኛውም ጉዳይ እውቅና አግኝቼ ግን አላውቅም ብለው እውቅና እየተሰጠኝ አይደለም የሚል ወቀሳን ገልጿል። ግን ምንም አይደለም፣ ህዝቡ ይረዳዋል፣ መካከለኛው ምስራቅን በድጋሚ ታላቅ እናደርጋለን በማለት ጽፈዋል። ትራምፕ በአዲስ አበባና በካይሮ መካከል ሰላም ማምጣታቸውን ቢያነሱም ፕሬዝዳንቱ የታላቁ ህዳሴ ግድብን ድርድር በተመለከተ የነበራቸው ሚና በብዙ ኢትዮጵያውያን ዘንድ የሚነሳው በአሉታዊ ጎኑ ነው። ትራምፕ በ2013 ዓ.ም በመጀመሪያ የስልጣን ዘመናቸው ማጠናቀቂያ ወራት ላይ ግብጽ ግድቡን ልታፈነዳ ትችላለች የሚል ንግግር ማድረጋቸው ብዙዎችን አስቆጥቶ እንደነበር ይታወሳል ይለናል ይህ ዘገባ። የሚል ንግግር ማድረጋቸውን ብዙዎችን አስቆጥቶ ነበር። የኢትዮጵያ መንግስት ይህንን የትራምፕን ንግግር የቆጠረውን በስልጣን ላይ ባለ የአሜሪካ ፕሬዝዳንት እንደተነገረ የጦርነት ቅስቀሳ ነበር። የውጭ ጉዳይ ሚኒስቴር የፕሬዝዳንቱን ንግግር የሁለቱን ሀገራት ግንኙነት የማያንጸባርቅ እንዲሁም በሀገራ መንግስታት መካከል የሚደረጉ ንግግሮችን በሚያስተዳድሩ ዓለም አቀፍ ህጎች ተቀባይነት የሌለው እንደሆነ የኢትዮጵያ መንግስት ገልጾ ነበር። ነገር ግን ዶናልድ ትራምፕ አሁን ደግሞ በአዲስ መልኩ መልካቸውን ቀይረው በአስታራቂነትና ለቀጠናው ሰላም ማምጣት ችያለሁ፣ በኢትዮጵያና በግብጽ መካከል ሰላም የሚያመጣ ንግግርን መፍጠር ችያለሁ ብለዋል። እንግዲህ ዶናልድ ትራምፕ አለፍ እያልን ስንሄድ ወደ መጨረሻ ላይ የምናገኘው በሳውዲ አረቢያ የሚገኙ 37 ኢትዮጵያውያን ሞት ቅጣት ተፈጻሚ ሊደረግባቸው እንደሆነ ነው የምናገኘው ይሄ መረጃ። እሱም የሚለው ዜናው እንደዚህ ነው። በሳውዲ አረቢያ ከአደንዛዥ እጽ ዝውውር ጋር በተያያዘ ቢያንስ 37 ኢትዮጵያውያን የሞት ቅጣት ይጠብቃቸዋል ሲሉ የሲቪል ማህበረሰብና የሰብአዊ መብት ተሟጋቾች ድርጅቶች በጋራ በወጡት መግለጫ አስታውቋል። የኢትዮጵያ ዜጎችን ጨምሮ በመቶዎች የሚቆጠሩ የውጭ ሀገር ዜጎች ላይ የሞት ቅጣት ተፈጻሚ ሊደረግባቸው
እንደሚችልም ተጠቁሟል። የዚህም ምክንያቱ ታዲያ ከህግ ወጥ አደንዛዥ እጽ ጋር በተያያዘ የሞት ቅጣት እየጨመረ እንደሆነ የሚታወቅ ቢሆንም በተለይ እስር ላይ የሚገኙ ኢትዮጵያውያን ሶማሊያን ዜጎች ከፍተኛ ስጋት ተፈጥሮባቸዋል። ድርጅቱ ከሳውዲ ፕሬስ ድርጅት የተገኘውን መረጃ በመጥቀስ በፈረንጆቹ 2025 ብቻ አብዛኞቹ የውጭ ሀገር ዜጎች 98 ግለሰቦች በአደንዛዥ እጽ ዝውውር ምክንያት መገደላቸውን አስታውቋል። ይህ መረጃ በመግለጫው በተያዘው ዓመት 7 ኢትዮጵያውያንና 19 ሶማሊያን ዜጎች ሐሺሽ በማዘዋወራቸው ግድያ እንደተፈጸመባቸው አክሎ አትቷል። በተጨማሪም ሰኔ 9 2017 ዓ.ም 3 ኢትዮጵያውያን ዜጎች እንደተገደሉ፣ ሌሎች ደግሞ በማንኛውም ጊዜ ልንገደል እንችላለን በሚል ስጋት ውስጥ እንዳሉ ተገልጿል። የድርጅቱ መግለጫም አክሎ ይላል ይሄ ዘገባ 37ቱ ኢትዮጵያውያን ወንዶች ከ27 የሶማሊያ ዜጎች ጋር በደቡብ ምዕራብ ሳውዲ አረቢያ በሚገኘው ናጅራ ማዕከላዊ እስር ቤት ላይ ናቸው ብሏል። 26 የግብጽ ዜጎች ደግሞ በሰሜን ምዕራብ ሳውዲ አረቢያ በሚገኝ ታቡክ ማዕከላዊ እስር ቤት ይገኛሉ ሲል ጠቅሷል። እንግዲህ ሳውዲ አረቢያ በተደጋጋሚ እንደዚህ አይነት ዜናዎችን ስታወጣ እንሰማለን። ከአደንዛዥ እጽ ጋርና የተለያዩ የህግ ጥሰቶችን በተመለከተ የምትወስደው በጣም ቁርጠኛ የሆነ ውሳኔ እስከ የግድያ እርምጃ ነው የምትወስደው። በሚያስገርም መልኩ የነዚህ ግድያ የሚፈረድባቸው ሰዎች ቤተሰቦች እንደሚናገሩ ከሆነ መች እንደሚገደሉ እንዴት እንደሚገደሉ የፍርድ ሂደቱ ምን እንደሆነ ምንም የሚያውቁት ነገር የለም። ባልታወቀ መልኩ ተገድለው የማህበራዊ ሚዲያ ላይ ነው ልጆቻቸው መገደላቸውን እንኳን የሚያውቁት። አስክሬንም ማግኘት የለም፣ ምንም የለም። እንደዚህ አይነት ጥቂት የአደንዛዥ እጽ ጋርና ተመሳሳይ ኬዞች ጋር በተያያዘ የተያዙ ማንኛውም ስደተኞች በዚህ መልኩ መድረሻቸው ባልታወቀ መልኩ ነው በሀገሪቱ ህግ ምክንያት ለሞት የሚዳረጉት። የተለያዩ ዓለም አቀፍ ተቋማት ዩናይትድ ኔሽንን ጨምሮ ሳውዲ አረቢያ ይህን የሞት ቅጣት ህጓን እንድታቆም ወይም እንድትቀይር በተደጋጋሚ ጫና ሲያደርጉ መግለጫዎችን ሲወጡ የሰብአዊ መብት ተሟጋቾች ይህንን ተቃውመው የተለያዩ ጫናዎችን ለመፍጠር ቢሞክሩም ግን ሳውዲ አረቢያ ለረጅም ጊዜያት እንደዚህ አይነት አቋምን ይዛ ሌሎችም የአረብ ሀገራት እንደዚህ አይነት የግድያ አቋምን ይዘው ጸንተው ይገኛሉ። በተለይም ይህ ቅጣታቸው ስደተኞችና የሀገሪቱ ዜጋ ያልሆኑ አካላት ላይ እንደሚበረታ ነው የሚነገረው። የፍርድ ሂደቱም እጅግ ኢፍትሃዊ በሆነ መልኩ እንደሚካሄድ ነው እንግዲህ እነዚህ መረጃዎች የሚያመላክቱት። እንግዲህ ዋናዎቹ መረጃዎች እነዚህ ሆነው ሌላው ትኩረታችንን ስቦ የቆየው በዚህ ሳምንት የእስራኤልና ኢራን ጦርነት ነው። በሚድል ኢስት እየተደረገ ያለው የእስራኤልና የኢራን ጦርነት ጥቂት ለማለት ያክል እስራኤልና ኢራን አሁንም በቀጠለ መልኩ ጦርነቱን እያካሄዱ ይገኛሉ። ኢራን የአጸፋ ምላሽን ሰጥታ የተለያዩ የእስራኤልን የጦር ሰፈሮች የጦር ካምፖችን ለመምታት ጥረት እያደረገች ይገኛል። የተለያዩ ሚሳኤሎችን እየተኮሰች የእስራኤል የአየር ላይ መከላከያ አይረን ዶም የሚባለው የማይቋቋመውን እጅግ ከፍተኛ ተጽዕኖን ጫናን የሚፈጥሩ ሚሳኤሎችን እየተኮሰች በእስራኤል ላይ ጥቃትን እያደረሰች ትገኛለች። እስራኤልም እንደዚሁ በኢራን የኒኩሌር ማብላያ ጣቢያዎች ላይ እና በኒኩሌር ኢንጂነሮቿ እና ሳይንቲስቶቿ ላይ እንዲሁም ጀነራሎቿ ላይ ጥቃትን ማድረሷን ቀጥላለች። እንግዲህ ይሄ ጦርነት የተቀሰቀሰው እስራኤል በመጀመሪያ በወሰደችው የጥቃት እርምጃ የኢራንን የኒኩሌር ማብላያ ጣቢያ በመምታት እና እስከ 20 የሚጠጉ ጀነራሎችና የጦር አዛዦችን በመግደል እስከ 9 የሚሆኑ የኒኩሌር ሳይንቲስቶችን በመግደል ነው ይሄ ጦርነት የተቀሰቀሰው። ኢራንም ለዚህ ጥቃት አጸፋዊ ምላሽ ያለችውን ጥቃት በተከታታይ ሁኔታ እያስኬደች ትገኛለች። እንግዲህ አሁን ላይ ጦርነቱ እጅግ ተካሮ እየሄደ ይገኛል። ሰሜን ኮሪያም አቋም እያዘች ትገኛለች። ራሽያም ቻይናም የየራሳቸውን በኢራን በኩል ወገንተኝነታቸውን ሲያሳዩ፣ አሜሪካ በእስራኤል በኩል እጅግ
ኃይለኛ የሆነ ወገኝተኝነትን ለእስራኤል አሳይታ ኢራን ተጠቂ ብትሆንም ግን ከእስራኤል ጎን ቆማ እስራኤል በኢራን ላይ የምታደርገውን ጥቃት እደግፋለሁ ብላ እሷም ልትሳተፍበት እጇን ልታስገባ እንግዲህ ደፋቀና እያለች እንደሆነ ነው የሚያሳየው መረጃዎች። እስራኤልና ኢራን እንግዲህ እስራኤልና አሜሪካ እንግዲህ ለረጅም ጊዜ የቆየ የፖለቲካ ትስስር ያላቸው ሀገራት እንደሆኑ ይታወቃል። ለዚህ በጋራ ኢራንን ለማጥቃት እንደ ምክንያት የወሰዱት ደግሞ ኢራን የኒኩሌር ቦምብን ለማምረት ጫፍ ላይ ደርሳለች። ጥቂት ቀናት ነው የቀራት። በጥቂት ሳምንታት ውስጥ የኒኩሌር ቦምብን ለማምረት የሚያስችላት አቅምን ገንብታለች። ይሄን ከማድረጓ በፊት ልናስቆማት እና የኒኩሌር ጣቢያዎቿን በሙሉ መተን ልናወድም ይገባል የሚል አቋምን ይዘው እየሰሩ ይገኛሉ። ነገር ግን ዋናው የኢራን የኒኩሌር ማብለያ የሚገኝበትም ቦታ እስራኤል በራሷ አጥቅታ ማውደም ማትችልበት ሁኔታ ላይ ነው የሚገኘው። ምክንያቱም ይሄ ዋናው የኢራን የኒኩሌር ማብለያ ጣቢያ የሚገኘው ከተራራ ወደ 300 ሜትር ጥልቀት ውስጥ የሚገኝ ቦታ ላይ ነው የሚገኘውና ይሄንን እስከታች ድረስ ሄዶ አጥቅቶ የሚያወድም መሳሪያ እስራኤል ባይኖራትም ግን አሜሪካ ባንከር በስተር የሚባል አንድ ትልቅ ከፍተኛ የሆነ መሳሪያ አላት። ያ መሳሪያ አሜሪካ ተጠቅማ ይሄንን የኢራን የኒኩሌር ማብለያ ጣቢያ መታ እንድታወድም እስራኤል እየገፋፋችና ወደ ጦርነቱ እንድትገባ እየገፋፋቻት ይገኛል። ፕሬዝዳንት ትራምፕም ወደ ጦርነቱ ለገባና ጥቃት ላደርስ ይችላልው አልችልም የሚለውን በእነዚህ በመጪዎቹ 2 ሳምንታት ውስጥ መወሰን ይሆናል ብለው ተናግረዋል። እንግዲህ ኢራንን እጅ እንድትሰጥና አንኮንዲሽናል ሰሬንደር ሙሉ በሙሉ እንድትሸነፍ እጅ እንድትሰጥ እያስፈራሩና የተናገሩ ይገኛሉ። ነገር ግን ኢራን እጅ አልሰጥም ብላ በቀጠናው ላይ የሚገኙ የአሜሪካ የጦር ካምፖችንና ሌሎችም የአሜሪካን የጦር ኃይሎችን ለመምታት ዝግጅት ላይ እንዳለችና በግልጽ ኃይለኛ ጦርነት ውስጥ ሊገቡ እንደሆነ ነው ያሉት መረጃዎች የሚያሳዩት። እንግዲህ ይሄ ጦርነት በቀላሉ ሊቆም ይችላል አይችልም የሚለው መገመት አስቸጋሪ ነው። በጥቂት ሰዓታት በፊት በወጣ መረጃ ኢራን እስራኤል ጥቃቷን ካቆመች ወደ ዲፕሎማሲያዊ ንግግር ለመምጣት ሞክር ይሆናል የሚል ጥቆማን ሰጥታለች። ፕሬዝዳንት ትራምፕ ግን ጥቃት ለማድረስ ከሲቹዌሽን ሩም ላይ ከተለያዩ ሁኔታዎች ላይ ሆነው ለጥቃቱ ዝግጅትን እያደረጉ እንደሚገኝ ነው የተለያዩ መረጃዎች የሚያሳዩት። እንግዲህ ይሄ ወደ ፕሮክሲ ዋር ሊያመራ እስራኤልና ኢራን የምድር ላይ ጦርነት ማካሄድ ባይችሉም ግን ኢራን በምትደግፋቸው የተለያዩ የጦር ኃይሎች እንደ ሂዝቡላ ባሉ ኃይሎች ጦርነቱን አራዝማ የምድር ላይ ሌሎችም ውጊያዎች አድርጋ ነገሮች ሊስፋፉ እንደሚችሉ ይገመታል። በዚህ መልኩ ከቀጠለ እንግዲህ የዓለም ኢኮኖሚ ላይ የነዳጅ ጭማሪ ላይ ከፍተኛ ተጽዕኖን ሊፈጥር እንዲሁም ዜጎችና ንብረት ላይ ኃይለኛ ውድመትን ሊያደርስ የሚችል ሌሎች ዓለም አቀፍ ሀገራትንም ወደ ጦርነቱ ሊጋብዝ የሚችል አስጊ የሆነ ጦርነት ነው። ከጥቂት ወራት ወይም አመት በፊት እስራኤልና ሐማስ ሲያደርጉት በነበረው እስራኤልና ፍልስጤም ሲያደርጉት የነበረው ጦርነት በተቀዛቀዘ መልኩ እየረገበ ቢመጣም ይሄኛው ግን በቀላሉ ሊረግብ የማይችል ሁለት ሀያል ሀገራት የገቡበት ጦርነት ነው በሚል ብዙዎች ስጋት ላይ ይገኛሉ። እንግዲህ በሳምንቱ የነበሩ ዋና ዋና ያዩዋቸው የሚዲያውን ትኩረት ስበው የነበሩ መረጃዎች እነዚህ ነበሩ። እንግዲህ ከሌላ የሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታን እየተመኘው አብሬያችሁ የነበርኩት እኔ አብዲስ አደፋር ነበርኩ። መልካም ጊዜ